መደበኛ ሎተሪ 1768ኛው ሐምሌ 9 ቀን 2018 ዓ.ም በኢትዮጵያ ሎተሪ አገልግሎት በእድል አዳራሽ በህዝብ ፊት ወጥቷል። ከ1 እስከ 3ኛ ዕጣ አሸናፊ ቁጥሮች እንደሚከተለው ነግራችኋለን። አንደኛ ዕጣ 1766731 ሆኖ የወጣ ሲሆን የ1 ሚሊዮን ብር ሽልማት የሚያስገኝ ነው። ሁለተኛ ዕጣ 19635 ሆኖ የወጣ ሲሆን 750,000 ብር ሽልማት ያስገኛል። ሶስተኛ ዕጣ 19198 ሆኖ የወጣ ሲሆን 500,000 ብር ሽልማት የሚያስገኝ ነው። አራተኛ ዕጣ 1711606 ሆኖ የወጣ ሲሆን 250,000 ብር ሽልማት ያስገኛል። ሌሎችም ሽልማት የሚያስገኙ አሸናፊ ቁጥሮች ወጥተዋል። ማውጫው ላይ መመልከት ትችላላችሁ። ከዚህ ቀጥሎ ደግሞ የሚሊየን ሎተሪ እድለኞችን እናስተዋውቃችኋለን። ከፍተኛ ሽልማት የሚያስገኝ ሎተሪ ግንቦት 20 ቀን 2018 ዓ.ም መውጣቱ የሚታወስ ነው። ለማስታወስ ያህል አንደኛ ዕጣ 50 ሚሊዮን ብር፣ ሁለተኛ ዕጣ 25 ሚሊዮን ብር፣ ሶስተኛ ዕጣ 10 ሚሊዮን ብር፣ አራተኛ ዕጣ ደግሞ 7 ሚሊዮን ብር የሚያሸልም ሎተሪ ነው። እስካሁን 5 እድለኞች የኢትዮጵያ ሎተሪ አገልግሎት ቀርበው ሽልማታቸውን ወስደዋል። ሌሎችም እድለኞች እየተጠበቁ ነው። አንደኛ ዕጣ የወጣለት በወላይታ በኪንዶ ዲዳይ ወረዳ ነዋሪ የሆነ ወጣት ደረሰ ጨመሳ በቆረጠው ሚሊዮን ሎተሪ በአንደኛ ዕጣ በግማሽ ትኬት 25 ሚሊዮን ብር እድለኛ ሆነዋል። ወጣት ደረሰ ልብስ በማዞር በአነስተኛ ንግድ የሚተዳደር ሲሆን የደረሰው ገንዘብ ለቤት መግዣ እንደሚያውለውም ተናግሯል። ሁለተኛ ዕጣ ደግሞ በአዲስ አበባ ከተማ በአዲስ ከተማ ክፍለ ከተማ ነዋሪ የሆነችው ወጣት ትዕግስት እሸቴ በቆረጠችው ሚሊዮን ሎተሪ በሁለተኛ ዕጣ በነጠላ ትኬት 6 ሚሊዮን 250,000 ብር እድለኛ ሆናለች። ወጣት ትዕግስት በወረዳ ሸማች ማህበር በገንዘብ ያዥነት የምታገለግል ሲሆን የደረሳትን ገንዘብ ከቤተሰብ ጋር በመምከር ለቁም ነገር እንደምታውለው ገልጻለች። ሁለተኛ ዕጣ የአዲስ አበባ ነዋሪ የሆኑት አቶ ወንደሰን ደማ በቆረጡት ሚሊዮን ሎተሪ በሁለተኛ ዕጣ በግማሽ ትኬት 12 ሚሊዮን 500,000 ብር እድለኛ ሆነዋል። ባለትዳርና የሁለት ልጆች አባት የሆኑት አቶ ወንደሰን በግል ስራ የሚተዳደሩ ናቸው። አልፎ አልፎ ሎተሪ የመግዛት የቆየ ልምድ እንዳላቸው አውስተው ሎተሪን ደጋግሞ የሞከረ ከእድል ጋር ተማከረ እንዲሉ ግንቦት 20 ቀን 2018 ዓ.ም በወጣው ሚሊዮን ሎተሪ በሁለተኛ ዕጣ በግማሽ ትኬት የ12 ሚሊዮን 500,000 ብር እድለኛ ሆነዋል። በደረሳቸው ገንዘብም ቤት የመግዛት እቅድ እንዳላቸው ገልጸዋል። ሶስተኛ ዕጣ በአዲስ አበባ ከተማ የካ ክፍለ ከተማ ነዋሪ የሆነችው ወይዘሪት መሰረት ገረመው በቆረጠችው ሚሊዮን ሎተሪ በሶስተኛ ዕጣ የ10 ሚሊዮን ብር እድለኛ ሆናለች። በግል የሆቴል ስራ የተሰማራችው ወይዘሪት መሰረት የደረሳት ገንዘብ የሆቴል ስራዋን ለማጠናከርና ለማስፋፋት እንደምታውለው ገልጻለች። አራተኛ ዕጣ በአዲስ አበባ ከተማ አቃቂ ቃሊቲ ነዋሪ የሆኑት አቶ ማቴዎስ ዋጋሪ ግንቦት 20 ቀን 2018 ዓ.ም በወጣው የሚሊዮን ሎተሪ በአራተኛው ዕጣ የ7 ሚሊዮን ብር እድለኛ ሆነዋል። አቶ ማቴዎስ በሾፌርነት ሙያ የሚተዳደሩ ሲሆን የደረሳቸው ገንዘብ ቤት ለመግዛት እንደሚያውሉ ገልጸዋል። የሚሊዮን ሎተሪ እስከ አራተኛ ዕጣ የወጡ ቁጥሮችን እናስታውሳችሁ። አንደኛ ዕጣ 06309007 ነው። ሁለተኛ ዕጣ 14887446፣ ሶስተኛ ዕጣ 20811157፣ አራተኛ ዕጣ 11744751። ሌሎችም ሽልማት የሚያስገኙ ቁጥሮች ከማውጫው መመልከት ትችላላችሁ። ክቡራትና ክቡራን የዚህ ቪዲዮ ተመልካቾች ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ ዳግም እንደምንገናኝ ተስፋ እናደርጋለን። መልካም ጊዜ እንዲሆንላችሁ ተመኘን።